የአሜሪካን የካፒታሊስት ሲስተም ሙልጭ አድርጎ ስለሰደበው ሚውራል ወይም ስዕል ልንገራችሁ ዛሬ። ዲያጎ ሪቬራ እና ሮክፌለር ዲትሮይት ውስጥ ተገናኝተው ነበር። ያኔ እንግዲህ የአርት ኢንስቲትዩት ውስጥ ነው። ያኔ የተገናኙት ስለምንድን ነው? ዲያጎ ሪቬራ ለሄንሪ ልጅ ሚውራል እንዲሰራለት ነበር። የፎርድ መኪና ካምፓኒ ባለቤት ልጅ ማለት ነው። እና እዛው ቦታ ላይ ሮክፌለር ተጋብዞ ስለነበር ዲያጎ ሪቬራ የሰራውን ስራ ያይና በጣም አሪፍ ስራ ስለነበር ለራሱም በራሱ ታወር ውስጥ ማለት ነው በኒውዮርክ ውስጥ ትልቁ ህንፃ ነበርና በጣም ታዋቂ ህንፃ ነው። ያው ሮክፌለር በዘመኑ በጣም ሀብታም ነው። በራሱ ታወር ወይም በራሱ ሮክፌለር ሴንተር ሎቢ ውስጥ እንዲስልለት ሚውራል እንዲያስቀምጥለት ነበር የፈለገው ዲያጎ ሪቬራ። ምክንያቱም በሄንሪ ልጅ ፕሮግራም ላይ ስራውን ስላየ ማለት ነው። መጀመሪያ ፓብሎ ፒካሶን ነበረ መልእክት የላከለት እንዲሰራለት። ታዲያ ፓብሎ ፒካሶ መልእክቱንም ለመመለስ አልፈለገም። ከዛ ማቲሴ ነበር የፈለገው። ማቲሴ ደግሞ በእድሜ ምክንያት መምጣት አልቻለም ወደ አሜሪካ። ሶስተኛው እንግዲህ ዲያጎ ሪቬራ ነው። እሱንም ከዚህ በፊት የልጁ ሚስት ታደንቀው ስለነበር ያውቀው ነበርና አሁን ደግሞ በሄንሪ ልጅ ዝግጅት ላይ አይቶ በጣም ስራውን ወዶታል። ይሄ ሮክፌለር የሚባለው ሰውዬ እንግዲህ ማታውቁት ከሆነ I don't want a nation of thinkers, I want a nation of workers ብሎ የዘመናዊ ትምህርትን ያስጀመረ ሰው ነው። በዘመኑ በጣም ሀብታም ሰው ነው። የእሱን ህንፃ ጎብኝቼ ነበር። አስቀምጥላችኋለሁ ቪዲዮ ውስጥ። እኔ በበኩል የማልወደው ሰው ነውና በጣም የካፒታሊዝም ስርዓትን የሚደግፍና ያስፋፋም ሰው ነው። ይህንን ቪዲዮ ያው በፓርቱ ቀጥላችኋለሁ። ዲያጎ ሪቬራ የሳለውንም ስዕል እዚህ ላይ አካትቻለሁ፣ ሞር አካትላችኋለሁ። በጣም ነው የሚገርማችሁ።